እንኳን ለሰማዕቱ ቅዱስ ቂርቆስና ለቅድስት ኢየሉጣ ወርኃዊ በዓልና እንዲሁም በዚህ ቀን ታስቦ የሚውሉ የቅዱሳን ወርኃዊና ዓመታዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በንጉሥ በሄሮድስ ዘመን መከራ የተቀበሉ የ14434 ሰዎችን የእናቱ የቅድስት ኢየሉጣና የሰማዕቱ የቂርቆስን ገድል ማንበብ እንጀምራለን። በዚህ ዘመን በኪልቅያ ባለው ምዕመናን ፈጽሞ ስደት ሆነ። በዚያ ወራት ስሟ ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከሕፃናቷ ጀምራ እግዚአብሔር የምትፈራ ናት። በእስክንድሮስ ምክንያት ስደትን በሰማች ጊዜ ሮም ከሚባል አገር ሸሽታ የኪልቅያ ክፍል ወደሚሆን ጠርሴስ ወደሚባል አገር ሄደች። በዚያም ተቀመጠች። የስደት ነገር ግን ጌታ ኢየሱስ ክርስቶስ የልደቱንና የስደቱን ነገር ከተናገረው ከማቴዎስ ወንጌል አምጥተን እናገር ዘንድ በልቦናችን ያለ መንፈስ ቅዱስ ያስገድደናል። ይሄውም በንጉሥ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታ ኢየሱስ ክርስቶስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። እንዲህም ሲሉ ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናል። የተወለደው ያይ ንጉሥ ወዴት ነውን? ንጉሥ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝብ ጻፎች ሁሉ ሰብስቦ ክርስቶስ ወዴት ይወለዳል ብሎ ጠየቃቸው። እንዲህም አሉት፣ በይሁዳ ክፍል በቤተልሔም ነው። በነቢዩ እንዲህ ተብሎ ተጽፏል፣ የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆችሽ ከቶ አታንሽም፣ ሕዝብ እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና። ከዚያ በኋላ ሄሮድስ ሰብአ ሰገል በስውር ጠራቸውና ኮከቡ የታየበትን ዘመን ከእነርሱ ተረዳ። ሄሮድስም በዚያን ሕፃን ነገር እርግጡን መርምራችሁ ያገኛችሁ እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ከንጉሡ ሰምተው ሄዱ። እነሆ በምስራቅ ያዩትን ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ኮከቡም አይተው ታላቅ ደስታ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑና ከእናቱ ከማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውን ከፍተው ወርቅና ዕጣን፣ ከርቤ፣ እጅ መንሻ አቀረቡለት። ወደ ሄሮድስ እንዳይመለሱ በሕልም ነገራቸው። በሌላ መንገድ ወደ ሀገራቸው እንደሄዱ ለእነርሱ ከአንዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶት ሄሮድስ ሕፃኑን ሊገድለው ይሻልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። እግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢዩ የተነገረው ይፈጸም ዘንድ ሄሮድስም እስከ ሞተ ድረስ በዛ ኖረ። አምላክ ያጻፈው የወንጌል ቃል ያለ ምሳሌ አንተውም። ምሳሌውም እንዲህ ነው። ቀናተኛ የነበረ ሄሮድስና አላዊ እለእስክንድሮስ በአመፃ እንደሆኑ እመቤታችን ድንግል ማርያምና ቅድስት ኢየሉጣ በስደት አንድ ናቸው። ሕፃኑ ቂርቆስም በጎ ሥራ በመስራት ለሁሉም ማርያ ለሆነው ለጌታችን ለኢየሱስ ክርስቶስ ምሳሌ የሆነ ጌታ ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ከስደትም እስከ ሞት ድረስ ጌታውን ያልመሰለው የለም። ወደ ገሃነም ከሚወርድ ከሞት ይልቅ ሕይወትን ስለሚሆን ስለ ጽድቅ ተርሴስ የምትባል ሀገር ግብፅ መሰለቻት። እነሆ ግብፅ ቀድሞ ለዚህ ያህል ሀብት ያልበቃች ነበረች። ግብፅ የምታበራውን ያህል ፀሐይ አታበራም ነበረ። ሕፃኑ የድንግል ማርያምን ልጅ ስለኛ ስደተኛ ሆኖ ከእርሷ ዘንድ ነበረና ስለኛ የተሰደደ ሕፃን ክርስቶስም ግብፅ ተቀበለችው። ዓለሙ ሁሉ የፈጠረና ከዘመናት አስቀድሞ የነበረ ስለኛ ሕፃን በሆነ በሥጋና በደም የመሰለ በኢየሱስ ክርስቶስ ክብርም ያን ጊዜ ከበረች። የሕፃኑ ስደት ዲያብሎስ እንደሸሸች እንጂ ፈርቶ እንደሸሸ አልናገርም። ሕፃኑ ቂርቆስ እንደ ጨዋታ አድርጎታል። ድምፁም ከመስማቱ የተነሳ ይሸሽ ነበርና ምሳሌ የሚናገር ሰለሞን ኃጥ የሚከተለው ሳይኖር ይሸሻል ብሎ እንደተናገረ ኃይለኛ ሰው በጦር መሳሪያ ቤቱን የጠበቀ እንደሆነ ገንዘቡን ሁሉ ደህና ይሆናል። ከእርሱም የሚበረታ ቢመጣና ቢያሸንፈው ግን ይታመንበት የነበረው የጦር መሳሪያ ይገፏል። የማረከውንና የዘረፈውን ገንዘቡም ይወስድበታል። ስሙ ከፍ ከፍ ይበልና እነሆ ኢየሱስ ክርስቶስ ለማሳት ኃይል በሚሆን ሰይጣን ድል ነሳው።
ጥበቡን አጥፍቶ ደካማ አደረገው። ለቅዱስ ቂርቆስ ድል በሚነሳበት የጦር መሳሪያ ሰጠው። ይህም የኃጢአት ሾህ መስበርና ፍርዱን ማጥፋት ነው። ቤቱም የሚዘርፍ አደረገው። አዳም የሰማው የሽንገላ ቃልና የትዕቢት ድካም ነው። እነሆ ድል መንሳትን በቅዱስ ቂርቆስ ላይ ገለጠ። ቂርቆስም ሄሮድስ ለገደላቸው ሕፃናት አለቃቸው ነው። የሥላሴ ስም በመናገር ባይመስሉትም ሁሉም በሞት ይመስሉታልና ሞታቸው ወደ ሆነው አይደለም ሞታቸው ወደው አይደለም ከእነርሱ አንዱ ነው ብሎ ክርስቶስ ሲፈልግ ሄሮድስ ገደላቸው እንጂ እርሱም ይገለው ዘንድ ይፈልገው ነበርና። ቂርቆስ ግን በአደባባይ ቆሞ የሥላሴ አንድነት ሦስትነት መሰከረ። ለሥላሴ ይገዛለሁ ማለት በፍቃዱ ሞተ። ለሥላሴ በመገዛታቸው ከእርሱ ጋር የሞቱ አለቃቸው ቂርቆስ እጅ ነሱ። 11430 ሰማዕታት እጅ መንሻ መጡ። ሰብአ ሰገልም መሰሏቸው። እነሆ ሹሙ እለእስክንድሮስ ከእሱ ሸሽታ ከሄደች ከአገር ደረሰ። ጭፍሮችም ክርስቲያን ፈለጓቸው። በዚያን ጊዜ ወታደሮቹ ቅድስት ኢየሉጣን ይዘው ወደ እለእስክንድሮስ አቀረቧት። ይቺ ሴት ስራኛ ናት፣ በየሀገሩ ስራዬን እያደረገች ለአማልክት እንዳይሰዉ ሰዎችን ትከላከላቸዋለች አሉ። አማልክትን የሚጠቅሙት የለም ሕይወት የላቸውም እያለች ትከለክላቸው ነበር። እለእስክንድሮስን በሰማ ጊዜ አንቺ ሴት ሆይ ከማን ወገን ነሽ? ዘመዶችሽ ማን ነው? አገርሽስ ወዴት ነው አላት። ቅድስት ኢየሉጣም መልሳ እንዲህ አለችው፣ እኔ ወገኔ የቆልዮ ሰዎች አለቃ ከሚሆን ከኢሳዊሮስ ነው። ጥንቱ ትውልዴ ከቤተ መንግሥት ነበር። ከቤተ መንግሥት የመወለድ አንጌቢናዊ ሰው በአንተ ምክንያት እስከዚች ሀገር ድረስ ተሰደዱ። እነሆ አሁንም በእጅህ ነኝ። ሹሙም በእኔ እጅ እንዳለሽ ካወቅሽ ለአማልክቶች ሰዊ አላት። ቅድስት ኢየሉጣም እኔ ርኩስ ለሚሆኑ አማልክቶች አልሰወም አለችው። ከሁሉም አስቀድሞ እስኪ ስምሽን ንገሪኝ አላት። እኔም ክርስቲያን ነኝ አለችው። እለእስክንድሮስም እንዳትሞቺ ስምሽን ንገሪ እንጂ ከእኔ ጋር እንዲህ ያለ ክርክር የሚጠቅመሽ አይደለም አላት። ቅድስት ኢየሉጣም እኔ ክርስቲያን ነኝ አላልሁምን አለችው። በሰዎች ዘንድ የሚጠራበት ስም ልታውቅ ከወደድክ ስሜ ኢየሉጣ ይባላል። እለእስክንድሮስም ለአማልክቶች ሰዊ አላት። እርሷም ከዚህ አስቀድሞ ለርኩሳን አማልክት የሰዋውበት ጊዜ የለም፣ አሁንም አልሰዋም አለች። ሹሙም ትሰዋ ዘንድ ቁርጥ ነገር ትነግሩሽ አላት። ለአማልክቶች ካልሰዋሽ የሚያስፈራ ልዩ ልዩ መከራ ትቀበያለሽ አላት። ቅድስት ኢየሉጣም ይህን ታደርግ ዘንድ ከወደግ የ3 ወር ያልሆነ የ3 ዓመት ልጅ የፈለገውን ወደ አንተ ያመጡልህ ዘንድ ሰዎችን በየሀገሩ ላክ አለችው። እኔና እርሱ የምናመልከውን እርሱ ያደርግልሃል። ሕፃኑ ግን በመጣ ጊዜ አማልክቶች እናመልካቸው ቢለኝ እሺ አልልህም። አንተና ዘመዶችም አምልኳቸው እንጂ እኔ ግን ለፈጣሪ ለእግዚአብሔር ይገዛለሁ። 3 ዓመት የሆነው ሕፃን ይፈልጉ ዘንድ ሹሙ ጭፍሮቹን ላከ። የሀገሩ ሰዎችም ልጆቻቸውን ስለሸሸጉ አላገኙም። ከዚያም ወደ ጳውሎስ በረሃ መጥተው የኢየሉጣ ልጅ ቅዱስ ቂርቆስን አገኙት። ጭፍሮችም ሕፃን የ8 ዓመት ልጅ ነው ብለው የሀገሩ ሰዎች ጠየቋቸው። የ3 ወር ያልሆነ የ3 ዓመት ልጅ ነው አሏቸው። ይህ ሕፃን ኢየቆንዮን ከሚባል አገር ሸሽታ የመጣች የእንጌቢናዊት ሴት ልጅ ነው። ወታደሮችም ያን ሕፃን ይዘው ወደ ሹሙ ወሰዱት። ይህ ሕፃን ከክርስቲያን ወገን ነውና ለመኮንኑ የሚናገረውን አያጣም እያሉ ወደ ሹሙ ባደረሱት ጊዜ መልኩ ያማረ እንደሆነ አይቶ ፈጽሞ ወደደው። አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ እውነት ነው፣ እኔ በፈጣሪ ደስታ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጉህ ተድላ ደስታ የላቸውም ብሏልና አለው። ሹሙም እኔ አንድ ሳልጠይቅህ አንተ ሕፃን ስትሆን እንዴት ይህን ያህል ትመልስልኛለህ? ቅዱስ ቂርቆስ ከዚህ የሚበዛ እነግርሃለሁ አለው። ስሙ ይክበርና ፈጣሪያችን ክርስቶስ እንደዚህ ያለ አይደለም። ከዚህ ሁሉ አስቀድሞ ይያዟችኋል፣ ወደ አደባባይ ይወስዷችኋል፣ ያሳድዷችኋል፣ ያስሯችኋል። ስለ ስሜ ወደ ነገሥታትና ወደ መሳፍንት ይወስዷችኋል። ይህም በእነርሱ ላይ ምስክር ይሆንባችኋል። እወቁ፣ የምትናገሩትን በልባችሁ አታስቡ። በእናንተ ላይ የሚነሱ ሊመልሱላችሁና ሊከራከሯችሁ እንዳይችሉ እኔ አፍና ጥበብ እንሰጣችኋለሁ። ወላጆችና ወንዳጆቼ ሁሉ ባልንጀሮቼ አሳልፈው ይሰጧችኋል። ሁሉም ስለ ስሜ ይጠሏችኋል።
ይገሏችኋልም። ነገር ግን ከራስ ፀጉራችሁ አንዲት ስንኳ አትጠፋም። በትዕግሥታችሁ ነፍሳችሁን ገንዘብ ታደርጓታላችሁ። እለእስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እንዲህ አለ። ከሚፈርስ ከማይለወጥ ጉድጓድ ከንጹሕ ምንጭ የተገኘ ክርስቲያን ነኝ አለ። ሾሞም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ ካልሁ ካህኑ ባጠመቀ ጊዜ ያወጣልኝ እናቴ የምጠራኝ ስም ከፈለግ ግን ቂርቆስ እባላለሁ። ንጉሡም ቂርቆስ እሺ በለኝና ለአማልክቶች እሰዋለሁ። ባደግ ጊዜ በአማልክቶች ፊት አለቃ አድርጌ ሾምሃለሁ። ከሚገዙ ከነገሥታት በላይ ሆነ ከእነርሱ ብዙ ወርቅና ብር ትቀበላለህ። ሕፃኑ ቂርቆስ ግን የሰይጣን መልእክተኛ ከኔ ራቅ፣ ወርቅና ብር ለጥፋት ይሆንልህ፣ እግዚአብሔር ገንዘቡ የሚሆን የሕፃን አእምሮ ከኔ ጋር ያለ በብዙ ገንዘብ ድል የምትነሳኝ ይመስልሃልን አለው። እነሆ ብርሃን ባለበት በመንግሥተ ሰማያት እድል ፈንታ የለህም። ልቦና በእግዚአብሔር ፊት የቀናን አይደለምና ከክፋት ትመሰላለህ። እግዚአብሔር ተገዛ። የልብን ክፋት ይቅር ቢልህ በክፉ መርዝ በአመፅ ማሰሪያ እንዳለህ እመለከታለሁ። ንጉሡም ሕፃኑ ሆይ ማን አስተማርህ? አባትህስ ነው ወይስ እናትህ? ወይስ ይህን ነገር ያስተማረ ሌላ ሰው አለን? ንገረኝ አለው። ሕፃኑም አንተ ሰነፍ አእምሮ ያጣህ ሽማግሌ ይህን እንዴት ትጠይቀኛለህ? አለው። እኔስ አባት እናቴ አላስተማሩኝም፣ ሌላም አልነገረኝም፣ ሥላሴ ያስተማሩኝ እንጂ አንተ መስማት የማይቻልህ እኔስ የ3 ወር አይደለ የ3 ዓመት ሕፃን የሥላሴ ነገር እነግርሃለሁ። የቅዱስ ቂርቆስን ዓመት ወር አቆጣጠር 33 ናቸው። 30 ወር የሥላሴ ሦስትነት ያስተምራሉ። ዳግመኛ የ30ው ወር ለስሙ ምስጋና ይግባውና ፈጣሪያችን ሰው ከሆነበት እስከተጠመቀበት ባለ ዘመኑ ይመሰላል። ወንጌላዊ ሉቃስ የጌታ ኢየሱስ ክርስቶስ ዕድሜው 33 ዓመት ያህል ነበር እንዳለ 3 ወሮች ለስሙ ስግደት ይግባውና ጌታ ኢየሱስ ክርስቶስ በዚህ ዓለም ወንጌል ላስተማረበት 3 ዓመት ምሳሌ ይሆናል። ከዚያ በኋላ ሹሙ እና ጨፍሮቹ አዘዛቸው። ሕፃኑን በራሱ ላይ ተሸክማችሁ ወስዳችሁ ከምድር ላይ ጣሉት፣ ሁላችሁም 50 ጊዜ ግረፉት አላቸው። ታላቅ ግርፋትም ሲገርፉት ዓይኖቹ ወደ ሰማይ አቅንቶ ከፍ አለ። ቃል ወደ እግዚአብሔር እንዲህ አለ። አቤቱ አመሰግንሃለሁ፣ ለአንተም ምስጋና ይገባል። የማትሞት ሕያው ንጉሥ ሆይ ወደ አንተም እማመለክታለሁ። በዚህ ዓለም መከራ ፈርቼ ወደ ጥልቅ ጉድጓድ እንዳልወርድ። ትዕግሥተኛው ሕፃን ይህን ሲጸልይ የሚገርፉት አላቋረጡም ነበር። እርሱም ከምድር ተኝቶ ነበር። ከሥጋውም አንዲት የግርፋት ምልክት አልተገኘም። ጀርባ ያለ ግርፋት ጉንጨንም ለጥፋት ሰጠው። ምራቅ ከመቀበል ፊቴን አልመለሱም ያለ ስሙን ሕያው የሚሆን ፈጣሪውን ነው መሰለው። ማሪ ስለሚሆን ስለ ክርስቶስ አባቶች ሐዋርያት ግርፋትን ተቀበሉ። ግርፋታቸው የሐዋርያት ሥራ እንዲህ ብሎ ነገረን። ሊቀ ካህናቱ አብረውት የነበሩ የሰዱቃን ወገኖች ቀንተው በእርሱ ላይ ተነሱ። እጃቸውንም በሐዋርያት ላይ አነሱ፣ አልያዟቸውም። በሕዝቡ ወህኒ ቤትም አስገቧቸው። የእግዚአብሔር መልአክ ግን በሌሊት የወህኒ ቤቱን ደጃፍ ከፍቶ አወጣቸው። እንዲህም አላቸው፣ ሂዱ ወደ ቤተ መቅደስም ግቡና ለሕዝቡ ይህን የሕይወት ቃል አስተምሯቸው። ይህም በሰሙ ጊዜ ጠዋት ገስግሰው ወደ ቤተ መቅደስ ገቡና አስተማሩ። ሊቀ ካህናቱና ከእርሱ ጋር የነበሩ ግን ጉባኤው ከእስራኤልም ቤት ሽማግሌዎች ሁሉ ሰበሰቡ። ሐዋርያትም ያመጧቸው ዘንድ ወደ ወህኒ ቤቱ ላኩ። አሽከሮቻቸውም ወጥተው በወህኒ ቤት አጧቸውና ተመልሰው ነገሯቸው። ወህኒ ቤቱም ዙሪያውን ተዘግቶ በቁልፍም ተቆልፎ አገኘ ነው። ወታደሮቹም በሩን ጠብቆ ነበር። ነገር ግን ከፍተን በገባን ጊዜ በውስጥ ያገኘ ነው የለም አሏቸው። ሊቀ ካህናቱ የቤተ መቅደሱን ሹም ይህንን ነገር በሰሙ ጊዜ የሚያደርጉትን አጥተው እንጃ ይሄ ነገር ምን ይሆናሉ። አንድ ሰው መጥቶ ያሰሯቸው እነዚያን ሰዎች ነው በቤተ መቅደስ ውስጥ ናቸው፣ ቆመውም ሕዝቡን ያስተምራሉ ብለው ነገሯቸው። ከዚያ በኋላ የቤተ መቅደሱ ሹም ከሎሌዎች ጋር ሂዶ አታሎ አመጣቸው። በድንጋይ እንደደበደቧቸው ሕዝቡን ይፈሩ ነበርና አምጥተውም በሸንጎ መካከል አቆሟቸው። ሊቀ ካህናቱ መረመሯቸው። በኢየሱስ ስም ለማንም እንዳታስተምሩ ከለከልናችሁ አልነበረምን? ኖ ኢየሩሳሌም በትምህርታችሁ ሞልታችኋል። የዛንም ሰዎች ደም በእኛ ላይ ታመጡብን ዘንድ ትሻላችሁን አሏቸው። ጴጥሮስና ሐዋርያትም መልሰው እንዲህ አሏቸው፣ ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል። የአባቶች አምላክ እናንተ ክዳችሁ በእንጨት ላይ የሰቀላችሁ የገደላችሁትም ኢየሱስን አስነሳው። እግዚአብሔር እርሱ ለእስራኤል ነው ስንለ ንስሐ የኃጢአትን ምስሬት ይሰጥ ዘንድ ራስም ማዳ ያደረገው በቀኙም አስቀመጠው።
ዳግመኛም ስለዚህ ነገር ምስክሮች ነን። እግዚአብሔር የሚታዘዙት የሰጣቸው መንፈስ ቅዱስ ምስክር ነው። ይህንም በሰሙ ጊዜ ተበሳጩ፣ ጥርሳቸውንም አፋጩ፣ ሊገድሏቸውም ወደዱ። በሸንጎ ሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙ ገማልያ የሚሉት አንድ ፈሪሳዊ የተነሳ፣ ሐዋርያትም ከጉባኤው ጥቂት ፈቀቅ እንዲሉ አደረጓቸው። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች ላይ በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ በፊት ዘመን ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱ ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብርት በተቆጠሩበት ወራት ገሊላዊ ይሁዳ ተነሳ፣ ብዙ ሕዝብም ተከተሉት፣ እርሱም ሞተ፣ የተከተሉት ሁሉ ተበታተኑ። አሁንም እላችኋለሁ እነዚህ ሰዎች ራቁ፣ ተዋቸው። ይህ ምክራቸው፣ ይህ ምስራቸው ከሰው የተገኘ ከሆነ ያልፋል፣ ይጠፋል። እግዚአብሔር መጣ ከሆነ ግን ልታፈርሱት አትችሉም። ከእግዚአብሔር ጋር እንዳትጣሉ አትሁኑ። እሺ ያሰኛቸው። ሐዋርያትም ጠርተው ገረፏቸው። እንግዲህም ወዲህ በኢየሱስም እንዳታስተምሩ ገሰጸው፣ ተዋቸው። እነሱም ከሸንጎ ፊት ደስ እያላቸው ወጡ፣ ስለ ስሙ መከራ ይቀበሉ ዘንድ መንፈስ ቅዱስ ያድሏቸዋልና። ሁልጊዜም በቤተ መቅደስና በቤተ ስለ ጌታ ስለ ኢየሱስ ክርስቶስ እንደሆነ ማስተማርና መስበክ አልተውም። የቅዱስ ቂርቆስ በረከቱና ጸሎቱ በእኛ ላይ ለዘላለሙ ይደርብን፣ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን ክርስቶስ ብሎ በብዙ መከራ በሰማዕትነት የሞተ ቅዱስ ቂርቆስ ያደረገው ታምር እነሆ ማንበብ እንጀምራለን። ጸሎቱና በረከቱ ለዘላለም ከሁላችን ጋር ይሁን፣ አሜን። ሮማ በምትባል ሀገር ከፈጣሪው ዘንድ የክህነት ሹመት የተቀበለ አንድ ጻድቅ ካህን ንጉሥ ነበረ። የዚህ ዓለም ተድላ ንቆ መንግስቱን ከተወ በኋላ በገዳም 40 ዘመን ሲኖር በየሳምንቱ በበዓል ቀን ከሰማይ ኅብስትና ወይን ይወርድለት ነበር። የከበረ ሥጋውን ካረፈበት ቦታ እስከ ዛሬም ድረስ ተአምራት ይደረጋል። ገና በመንግስቱ ሳለ መንፈስ ቅዱስ ባመለከተው ቦታ በእግዚአብሔር ፈቃድ ከባህር ላይ ቤተ ክርስቲያን ይሠራ ዘንድ ተነሳ። ንጉሡ ይምርሃነ ክርስቶስ በግዛቱ ሀገር ይነግር ዘንድ አዋጅ ነጋሪ ላከ። ሁሉም እያንዳንዱ ለቤተ ክርስቲያን መስሪያ ማሰሪያ ድንጋይ፣ አፈር፣ እንጨት ይሸከም ዘንድ ከባህር ዳር ቆሞ ሳለ የቤተ ክርስቲያን መሠረት በባህሩ ላይ ይሠራ ዘንድ አንድ ባለሟል ወደ ባህር ገባ። ይሠራ ዘንድ የባህር ጋኔል ወጥቶ መታው፣ ፈጥኖም ሞተ። ንጉሥ ይምርሃነ ክርስቶስም የሰይጣንን ተንኮል ባየ ጊዜ ፈጽሞ አዘነ። ስለ ቤተ ክርስቲያን ሕፃን ስለሞተው ባለሟልና በጋኔሉ ላይ የሚያደርገውን ሲያስብ ቅዱስ ቂርቆስ በታላቅ ክብር ድንገት ተገለጠለት። የከበረ ካህን ተቀብለህ የተቀብት የነገስ ንጉሥ ሆይ ቸራልህ አለው። ባለሟልነትህን አነሳለሁ፣ ጋኔኑን በፈጣሪ ስልጣን እፈርድበታለሁ። አንተም በስሜ በተጠራው ቤተ ክርስቲያን ታቦት ታኖራለህ፣ በተሰራበት ታቦትም ታምራት ይደረጋል አለው። ንጉሡም መልሶ የክርስቶስ ምስክር ሆይ እንዳልከ ያደርጋለሁ አለ። ያን ጊዜ ቅዱስ ቂርቆስ እጁን ዘርግቶ የጋኔኑን ራስ ፀጉር ያዘ፣ ከባህር ውስጥ አወጣው። ቁመቱም እጅግ ረዥም ነበር። ሁለንተናውን በእሳት እንዲቃጠል ግንድ ጥቁር ነበረ። ሩዋ ከምትባል ሀገር ወደ ምዕራብ ጎጃም እንደ ድንጋይ ወረወረው፣ በዚያም ሞተ። ሞቶ የነበረው ባለሟል ግን ተነሳ። ንጉሡም እጅግ ደስ አለው። ሄጳ የሚባል እንጨትም 5 ጊዜ ከሩቅ የተሸከሙ ያቺ መቅደስ ሰራት። ከባለሟሎቹ ጋር ሲሰራ ይውል ነበር። ጌታ ቤተ መቅደሱን ስራ እያሳየው እርሱም ጋር ነበረ። የመቅደሱ ሕንፃ ካለቀ በኋላ ንጉሥ ይምርሃነ ክርስቶስ በሕፃኑ በቅዱስ ቂርቆስ ስም የተሰየመ ታቦትን አኖረ። ያቺ መቅደስም ኅብራቸው ባማረ በከበረች ልብሶችን ማስጌጣት። በጥቅምት 19 ቀንም በውስጧ ተቀደሰ። ወዳጆቼ ሆይ የሰማዕቱ በፈጣሪ ወዳትነት ለንጉሥ ይምርሃነ ክርስቶስ ያደረገውን ታምር ተመልከቱ። ልመናው በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ሚያዝያ 15 በዚች ቀን የሀገረ ሚራ ኤጲስቆጶስ በሆነ በኒቆላስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላስ ስለ ከሃዲው አርዮስ በኒቅያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ኤጲስቆጶስ አንዱ ነው። ይችም በእስክንድርያ ምስራቅ ያለች ቤተክርስቲያን በአባ ሴውዳ ሀገር የታወቀች ናት። ይህም ቅዱስ በተጋድሎው እጅግ ከፍ ከፍ አለ። በዲዮቅልጥያኖስ መኳንንት ፊት እምነቱ በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋር በአንድነት ለመሰብሰብ እስኪደርስ እግዚአብሔር ጠብቆ አተረፈው። የዚች አባት ታምራቶቹ የበዙና በአራት ማዕዘን የተገለጹ ናቸው። በሰላም በፍቅር አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት
ከ72ቱ አርድእት አንዱ ሐዋርያ ቅዱስ አጋቦስ በመታሰቢያ ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያት በቅዱስ ጳውሎስ ትንቢት እንደተናገረ፣ ሁለተኛም በቀላውዴዎስ ቄሳር ዘመን ታላቅ ራብ እንደሚመጣ ተናግሮ ትንቢቱን ፈጸመ። ራብ ቸነፈር መጥቶ ብዙ ሕዝቦችን አጠፋ። እነሆ ከገድሉ የቀረውን የካቲት 4 ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የመጥምቁ ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአይሩ ውስጥ ሆና እየዞረች 15 ዓመት ካስተማረች በኋላ ታይታ የወጣችበት እንደሆነ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የከሃዲው ዲዮቅልጥያኖስ ንጉሥ ሚስት የከበረች እለእስክንድርያ በሰማዕትነት አረፈች። ይህችውም ለጣዖት እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝእንጉድድያኖስ እውነት መስሎት ራሱ ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይመስመው ከለከለው። ከዚያ በኋላ ዱድያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያች በንግሥት እለእስክንድርያ ፊት የዳዊት መዝሙር በማንበብ ጸለየ። በሰማች ጊዜ የተረጉምላት ዘንድ ለመነችው። ያን ጊዜ ተረጉምላት። የክብር ባለቤት ጌታ ኢየሱስ ክርስቶስ ጌትነቱን ገለጠላት። ትምህርቱን በልቦናዋ አድሮ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነች። ከዚያ በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስ ወሰዱት። እርሱም የረከሱ አማልክቶችን ተወጣቸው ዘንድ ምድር ከአዘዛት። ምድርም ዋጠቻቸው። ንጉሥ ዱድያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እሷም ክርስቲያን ሆነች። ክርስቲያኖች አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩህም አለችው። ይህንም ሰምቶ በራሷ ላይ ተቆጣ። ያሰቃዩአትም ዘንድ ጡቶቿን ሰንጥቀው የሰቅሏት ዘንድ አዘዘ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔር በጸሎቷ ያማራል ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው። ልጅ የሚያገለግሉን ኃይላዊ ፍላይት ያሳሰው በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።